السلام عليكم ورحمة الله وبركاته። إن شاء الله ዛሬ የምናየው ረሱላችን ሰለላሁ ዐለይሂ ወሰለም የተከበሩትና እኛን መክሮን እንደዛም ሳይንቲስቶች ከጊዜ ጥናት በኋላ ጥቅሙን የደረሱበት እናያለን። እሱም ምን ይላል? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጊዜ መተኛትን ለራሳቸው ተግብሮታል፣ ሰዎችንም መክሯል። አይሻ ረዲየላሁ ዐንሃ የረሱላችን ሚስት እንደነገረች በሌሊት በማለዳ ይተኛል፣ በመጨረሻም ክፍልም ለመጸለይ ይነሳል ብላለች። በመላው ሀገር የሚገኙ ሙስሊሞች የሱብሂን ሰላት ለመስገድ 11 ሰዓት አካባቢ መነሳት እድሜ ልካቸው ተግባር ተግብሯል። ቀደም ብሎ መተኛትና ቀደም ብሎ መነሳት ትሩፋትስ ምን ይመስላል? መስሎን ስናውቃለን? እንዴት እናየዋለን? እውነት ይመስለናል? ግን አይተነው ሞክረነው እንየውላለሁ። አንደኛው ጤናማ ንቁ ሆነ መዋል፣ ሀብታም እና ጥበበኛ አትኳሪ ፎከሳችን ሰብስበን እንድንሄድ እንደሚረዳ ነው። ይህ ደግሞ በጊዜ መተኛት ወይም በጊዜ ወደ መተኛችን መሄድ ቶሎ ብለን ወደ እንቅልፍ እንድንሄድ ይረዳናል፣ እንድንተኛ ያደርገናል። ፈጣሪ የሰው አይምሮን እድሜ ልኩን አዲስ ነገር እንዲማር አድርጎ ነው የሰራው። ፈጣሪው አዲስ ነገር የማንማርበት ከሆነ አይምሮአችን አዲስ ነገር የማንማርበት ከሆነ ግን እንደሚበላሽ ሳይንቲስቶች በተለያዩ ሳይንቲስት ጥናቶች አረጋግጧል። በጊዜ ስንተኛ ከሚለቀቀው ሆርሞን መካከል ኢፒታላሚን አንዱ ነው። ይህ ኢፒታላሚን የሚባለው ሆርሞን የማማርን አቅም ይጨምራል። አዲስ ነገርን ለመማር ሆነ ለተማርነውን ላለመርሳት በጊዜ መተኛት አለብን። በተጨማሪ ኢፒታላሚን እርጅናን ያዘገያል። ይህ ደግሞ ምርጡና በላጭ ነገር ነው። ቶሎ የመተኛትን እና የመንቃትን አዝማሚ ያለባቸው ሰዎች ለጭንቀት፣ ለድብርት የመጋለጥ እድላቸው ከፍተኛ ነው። በጊዜ ከሚተኙትና ከሚነሱት ሰዎች አንጻር ስናይ ለበላጭ ድብርት የሚጋለጡ በጊዜ የማይተኙ በጊዜ የማይነቁ እንደሆነ ጥናት ደርሶበታል። ይህ ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ከረጅም እድሜ በፊት የተገበሩትና እኛንን የመከሩን ተግባር ነው። እኛሳ እንዴት እየተገበር ነው? ኢንሻአላህ የሰማነው የሚጠቀም ያርገን፣ ተግባር ያርገን። ሁላችንም እንተገብር እላለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።